ሰላም ሰላም ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ነው። እኔ ጋ ሁሉ ሰላም ነው፣ ሁሉ አማን ነው። እንግዲህ ይህን ቻናል ሰብስክራይብ፣ ላይክ በማድረግ ጀምሩ። አንዳንድ ኢንፎርሜሽኖችንም የምታገኙበት ይሆናል፣ የምትጠቀሙበት ይሆናል ማለት ነው። ሰሞኑን ያው ለረጅም ጊዜ ጠፍቻለሁ፣ ባለመመቸት በጣም ይቅርታ ጠይቃለሁ። ለዚህ ዛሬ ብዙ ጊዜ ያስተዋልኩትና እንዲሁም ደግሞ የተለያዩ ኮመንቶችን ስላየው በዛ ዙሪያ ላወራ ነው የመጣሁት። የማወራበትም ጉዳዩ ስለ ቤቶችና እጣ በሚለው ላይ ነው። ባለፈው እንግዲህ እህታችን አቢባ ቲክቶክ ላይ ማያውቃት የለም ብዬ አስባለሁ። በጣም ቆንጆ እድሎችን አምጥታልናለች። በእርግጥ ቤቶችን በ2000 ብር እጣ በመቁረጥ ብቻ የቤት ባለቤት የምንሆንበትን አጋጣሚ አመቻችታልናለች። በዚህ አጋጣሚ በጣም ስራዋ አሪፍ ነው፣ የሚበረታታ ነው። ይህንን መቼም ማንም ሰው አይክድም። እኔም በዚሁ አጋጣሚ በጣም ደስ ብሎኛል። ግን አንዳንድ ደግሞ ሰዎችን የሚጎዱ ነገሮች ስላየው፣ የተጎዱትም ሰዎች ስላየው በዛ ላይ ሀሳብ ልሰጥ ነው የመጣሁትኝ። እንግዲህ እህታችን ያመጣችው ለኛ ነው። በእርግጥ ማንም ሰው ደግሞ የሆነን ነገር ለሰዎች ሲያካፍል ያም ሰው ደግሞ የሆነ የሚጠቀመው ነገር አለ። በእርግጥ ሰዎችንም የሚጠቅመው ነገር አለ። ይህንን ነገር ማሰብ አለብን። እዚህ ጋር እህቶቻችን ብዛቶቻችን እያደረግን ያለ ነው። አንድ ትኬት ብቻ አይደለም የምንቆርጠው፣ ሁለት አይደለም። የሰው ልጅ አንድ ለራሱ ሊቆርጥ ይችላል፣ ሁለት ለቤተሰብ ሊጋብዝ ይችላል፣ ለሚወደው ሰው ለሁለት ሰው ወይንም በዛ ከተባለ ለሶስት ሰው። አንዲት እህታችን ግን 54 እጣን የቆረጥኩት ነው ያለችው። 54 እጣ ማለት ስንት ነው የሚለውን አስቡት። 54 እጣ ሲባዛ በ2000 ወደ 108,000 አካባቢ። ከዚህ ውስጥ አልደረሳትም። እጣ ስለበዛ ይደርሳል ብዬ አላምንም እኔ በበኩሌ። ሁሉም የራሱ የሚያምንበት ነገር አለ። ያቺ ልጅ ስለተቆጨች ነው እየነገርኳችሁ ያለሁት። እና በዚህ እንትን ላይ ላይክ እንደፈን እኔም በቲክቶክ ላይ አጋርቸው ነበረ። የተለያዩ ልጆች ግን ኮመንታቸው ጥያቄ ያላቸው አሉ። እንዴት ነው ልናገኝ የምንችለው? እንዴት ነው የምንቆርጠው? ያሉኝ ልጆች አሉ። በእርግጥ አትቁረጡ ምናምን ብዬ አላልኩም። እንደዚህ ብቆርጡ ጥሩ ነው ያልኩትኝ። ግን ከአንድ በላይ አትቁረጡ። እና በዛውም ልክ ደግሞ ኮመንቱ ስር እኔ 800 ድርሃም ነው ያወጣሁት የምትል አጋጥማኛለች። እኔ እኮ ብዙ እጣ ነበር የቆረጥኩት፣ የኔ አይወራ ምንም አልደረሰኝ ያለቻለች። እና ይሄ ነገር እንዴት ይታያል የሚለውን ነገር ብናስብበት ጥሩ ነው። እኛ አረብ ሀገር ያለን ሴቶች ራሳችንን ስትሮንግ ማድረግ አለብን፣ በብዙ ነገሮች ማለት ነው። በብዙ ነገሮች ማለት በሀሳብ ደረጃ ማገናዘብና ማወቅ አለብን። ምን እያደረግን ነው? ጉዳቱ ምንድነው? ጥቅሙ ምንድነው? ብለን እኛ የሚጠቅመንን ነገር ለራሳችን ማወቅ፣ ጠንካራ መሆን አለብን። ይሄ ግዴታችን ነው። ያለበለዛ እኛ ተጎጂ ነን መጨረሻ ላይ። አሁን 108,000 ያወጣችሁ ልጅ በጣም ነበር የተናደደችው፣ ላይ ጨጓራ በሽታ እስኪነሳባት ድረስ። ያ ማለት በገዛ እጇ ነው ያወጣችሁ። በእርግጥ እዚህ ጋር ግን ትኬት የሚያስቆርጡትም ጥቅማቸው ነው። በእርግጥ ከአንድ ትኬት በላይ አትቁረጡ አይሉም፣ ምክንያቱም መብታቸው ነው፣ አንድ ሰው ፈልጎ እስከቆረጠ ድረስ። ግን ይሄ ነገርን እኛንን ማገናዘብ ያለብን። ባይደርስንስ የሚከስረው ብር? በእርግጥ ብሩ ከተቆረጠ በኋላ ብሩ የሚሆነው የተቸገሩ ሰዎችን ይረዳል፣ ደካማዎች፣ እንዲሁም ደግሞ ይሄ መቀመጫዎች ላይክ የሚያማቸው ሰዎች ዊልቸር እንደሚለግስ ነው ካምፓኒው የሚናገረው። ይሄ ብር ያው እንዲሁ አይከስርም ነው። ግን ሙሉ ለሙሉ ብሩ ለነዚህ ይውላል ብሎ ማሰብ ከባድ ነው። ማለት
ይሄ ካምፓኒም ሳይጠቀም እኛን ሊጠቅም አልተነሳም። በዚህ መሀል ደግሞ እኛ ተጠቃሚ አይደለንም፣ ሙሉ ለሙሉ ተጎጂ ነን ማለት አይቻልም። የቤት ባለቤት ብንሆን በ2000 ብር በጣም አሪፍ ነው። ግን እኛ አረብ ሀገር ያለን ሴቶች ብዛታችን ብዙ ነን። ስንት አረብ ሀገር አለ? በዛ ልክ ነው ማሰብ ያለብን። ገባችሁ? ምን ያህል ገቢ ያገኛሉ የሚሉትን አስቡ። በጣም ሰፊ ገቢ ያገኛሉ። በዚሁም ልክ ደግሞ እኛ 10 ትኬት ብንቆርጥ ተጠቃሚ ምን ሆነው እኛ ነን ቢወጣልን። ግን ባይወጣልን የምንከስረው ነገር ምንድን ነው? 10 ሲባዛ በ2020 ለምን ይሄ ይሆናል? 2 እጣ ብንቆርጥ ወይ ለቤተሰባችን አንድ ብንጋብዝ፣ ለጓደኛ ሊሆን ይችላል፣ ለአባታችን ወይ ለእናታችን አንድ 2፣ ከዛ በላይ ግን አስፈላጊ አይደለም። እግዚአብሔር ከጻፈልን 1 እጣ ቆርጦ ይወጣለት ሰው አለ አይደለም? 2 እጣ 3 እጣ ለሰው ጋብዞ ግን ይሄ አብዝቶ መቁረጡ አግባብ አይደለም። በኋላ ይሄ ብር ቢከስር የምትቆጩት እናንተ ናችሁ። ሴፍ ማድረግ አለብን። ሴፍ ማድረግ ማወቅ አለብን። በፍጹም በፍጹም ኖርማሊ ቀለል አድርገን ማየት የለብንም። 2000 ስለሆነ ብቻ የአንድ እጣ ትኬት ቤቱ ቢደርሰን በእርግጥ ብዙ ነው፣ ግን ቢሆንም 20-30 መቁረጥ ማቆም አለብን። በዚህ ዙሪያ እናንተም የራሳችሁን አስተያየት ስጡ። እኔ ያው አብዛኛውን ጊዜ ሀቢባን ብዙ ሰዎች ይቃወማሉ። እኔ ከሚቃወሙ መሀል አይደለሁም። እህታችንን በጣም የምናከብራት ትበርታ። የአረብ ሀገር ላይ ፍናይታለች፣ ብዙ ሰዎችንም ታግዛለች። ስለዚህ ትበርታና በዚሁ በመልካምነቷ ትቀጥል ባይ ነኝ። ብዙ ሰዎች ተረድተዋል በቤቷ። ስለዚህ አሪፍ ነው ስራዋ፣ በጣም አሪፍ ነው። በዚሁ ትቀጥል ነው የምለው። ሌላ ደግሞ አሁንም እንደ አዲስ የምትጠይቁኝ ልጆች ካላችሁ ያው ትኬቱን የምታገኙት ያው በእርግጥ የማስታወቂያ መስራት አይጠበቅብኝም፣ ግን ብትጠቀሙ ነው ደስ ስለሚለኝ። ትኬቱን የምታገኙት ሀቢባ ፔጇ ላይ አብዛኛው ጊዜ ትኬት የሚቆርጡበትን ቁጥር ትለቃለች። እዛ ጋር ማግኘት ትችላላችሁ ማለት ነው። እዛ አግኝታችሁ 2000 ብር መቁረጥ ትችላላችሁ። ትኬቱ የሚላክላችሁ የትኬት ነምበሩ በዋትስአፕ ነው። እንደዛ ማድረግ ትችላላችሁ ውዶቼ። ሌላ እንግዲህ እንደዚህ አንዳንድ ነገሮችን ሼር የምናደርግበት ይሆናል እዚህ ፔጅ ላይ። እስካሁንም በመጥፋት በጣም ይቅርታ። እንግዲህ ነገሮች ከስራ ጋር ስላልሄዱልኝ ነው፣ አንዳንድ ነገር ስላልተመቻቸ የነበረ። ከአሁን ወዲያ ግን በየጊዜው ቢያንስ በየቀኑ የምንገናኝበትን ነገሮች ሼር የምናደርግበትን እንፈጥራለን ማለት ነው። ሀሳቦችን እናንተም ሀሳብ አስተያየታችሁን ኮመንት ስር ጻፉልኝ። በተረፈ እንግዲህ በርቱልኝ የአረብ ሀገር ሴቶች፣ እኛ በጣም ጀግናዎች ነን። የአረብ ሀገር ሴት ሲባል ላይክ እንደቀላል የምትታይ ሴት አይደለችም። ጠንካራ ናት፣ ጀግና ናት። ምንም የሚጎላት ነገር የለም። ከማንም ከምንም በላይ ናት። በራሷ ሰርታ ራሷን ማቋቋም የምትችል ሩህሩህ፣ ለሰው የምታዝን ናት። ስለዚህ ደግሞ ከዚህ በላይ ጀግንነት የለም እና ራሳችንን የምንወቅበት፣ ለራሳችን መኖር፣ ሁሉንም የምናደርጋቸውን ነገሮች እያገናዘብን ይሁን ብዬ ነው የማሳስበው ቤተሰቦቼ። እና እናንተም ደግሞ የምታውቁትን በኮሜንት ላይ አዎ ይሄ ጉዳት ነው፣ ይሄ ጥቅም ነው የምትሉትን ለሰዎች ባገኛችሁት አጋጣሚ ሼር ብታደርጉ አሪፍ ነው። አንዱ የማያውቀውን አንዱ ያውቃል። ከኮሜንት ጀምሮ እንኳን መልካም ኮሜንት መስጠት የተባረከ ነገር ነው ማለት ነው። አንድን ሰው ልታስተምሩ ትችላላችሁ በተወሰነ መልኩ ማለት ነው። የሰው ልጅ በምን እንደሚማር አይታወቅም። በዚሁ አጋጣሚ በቃ ሴፍ አድርጉ ብራችሁን ለማለት ነው የመጣሁትኝ። እንዳልኳችሁ እንግዲህ ትኬቱን እሷ ጋር ታገኛላችሁ። እሷ ፔጅ ላይ ቁጥሩ አለ፣ በዛ መሰረት መቁረጥ ትችላላችሁ። እኔም እድል ሞክሬያለሁ። ጓደኞቼ ሞክረው ነበረ፣ ግን አንዳንድ ትኬት ነበር እኛ የገዛ ነው። 2 ትኬት አልነበረም የገዛ ነው ማለት ነው። ስለዚህ በዚህ ነገር ላይ እናንተም ተሳተፉ። እድላችሁ ሆኖ ሊደርሳችሁ ይችላል። በባለፈው
ከአንድ እስከ 3 ቤት የወጣው እንዳለ የደረሰው አረብ ሀገር ላሉ ሴቶች ነበር። በጣም ነው ደስ ያለኝ። ዱባይ፣ ሳውዲ፣ ቤይሩት ያሉ ልጆች ነበሩ የደረሳቸው። አንደኛ ኮንዶሚኒየም 3 መኝታ ቤት፣ ሁለተኛ ለወጣላት ደግሞ 2 መኝታ ቤት፣ ሶስተኛ ላይ ደግሞ 1 መኝታ ቤት እንደዛ ነው የወጣው። በጣም ደስ ይል ነበር። በእርግጥ ስለደረሳቸው አረብ ሀገር ያሉ ልጆች በጣም ደስ ብሎኛል። ያው እዚህ ላይ የሚሳተፉት ሁሉም ናቸው። አሜሪካ፣ አውሮፓ ያሉ ሁሉም ሰዎች ማለት ነው። ስለዚህ እነሱ ባይደርሳቸው አለለም እድላቸው ከሆነ ይድረሳቸው። ግን እኛ ደግሞ የበለጠ ያው በብዙ ነገሮች ስለምንጎዳ ቤተሰብ በመርዳት በጣም ረጅም ዓመት አረብ ሀገር በመስራት ነፃነት ብዙ ስላይልን ለእኛ ደግሞ ቢደርሰን የተሻለ ነው በማለት ነው። በዚሁ አጋጣሚ ሌላ ሀገር ያላችሁም ሰዎች ብቆርጡና እድላችሁን በሞክሩ ይከፋል ማለት አይደለም። አብዛኞቻችሁም ቆርጣችኋል። በእርግጥ ግማሽ ሚሊዮን ብር የደረሳቸው ሰዎች ይመስለኛል። ከኢሮፕ ያለች ሴት መሰለችኝ 4ኛ ዕጣ እና እንደዛ ስለሆነ እድላችሁን ሞክሩ ለማለት ነው። ስለተከታተላችሁ በጣም አመሰግናለሁ። ቀጣይ በሌላ ርዕስ ስለምመጣ አመሰግናለሁ። ሰብስክራይብ፣ ላይክ በማድረግ ተባበሩ። አመሰግናለሁ ሁላችሁንም።